1000 ዓመት እንዳይት ከመኖር አንድ ቀን እንዳንበሳ ኖሮ መሞት ይበልጣል። በሙሉ ጠላቶቼ ነው የፈጠርኳቸው ናቸው። ስራውም የሉም፣ ከዘረፋው ላይ ብርቱ ናቸው። ከዛ ጭራሽ ትንሽ ደግሞ እንደው አንተንም ሊበሉህ ይፈልጋሉ። አይበቃቸው። ከልጅነቴ ጀምሮ እኔ ፍርሃት ምን እንደሆነ አላውቅም። ውስጤ የለም ስሜት ምን ይሁን ምንም ነገር ደፍሬ ነው የምገባ። ተደብቄም አልኖርም። ይሄ ሁሉ ኤክስፒሪየንስ አጠንክሮኛል። አይኔን ለብዙ ነገር ከፍቷል። አሁን በቃ ምንም ነገር የማይነካው ብረት ሆኜ እየወጣው ነው። ከልጅነቴ ጀምሮ እኔ ፍርሃት ምን እንደሆነ አላውቅም። ውስጤ የለም ስሜቱ። ሲነግሩኝ እኔ የማላስታውሰው ሕፃን ሆኜ ራሱ በቃ መሮጥ፣ መጫወት፣ መፈንጨት፣ አዲስ ነገር ክፋት የሚባል ነገር እንደው ካደኩ ነው የማውቀው። ነው ክፋት እዚህ ዓለም ላይ እንዳለ አላውቅም ነበር። ካለማወቅም ይሁን ምን ይሁን ምንም ነገር ደፍሬ ነው የምገባው። አያለው ይሆናል ብዬ አስባለሁ። ግን ባይሆንና አሁን ነገርኩ እዚህ ሀገር ስመጣ ልታሰር እንደምችል አውቃለሁ። 100 ሰው ብታሰልፍ 99ኙ እኔ የነበርኩበት ቦታ ንጹህ ቢሆንም ወስኖ አይመጣም። አንተ እስር ቤት ትላለህ፣ እዚህ እኮ በቃ ሊገሉት በቃ እንዴት ነው የማልሰማው ነገር የለም። ጦር ተዘጋጅቶ እንደው እንዲህ የሚጠብቀኝ ነበር የሚመስለው ወሬው። ግን ምንም አልፈራሁትም፣ ገባሁበት። እንዳልኩ ይሄን ሁሉ ሂደት ሳልፍ አሁን እንደምታየኝ ነው። ለኔ በቃ እንዴት ነው በገንዘብ የማልተካው ትምህርት ያገኘሁበት ምንም የማይቆጨኝ እንደውም አፕሪሺየት የማደርገው ኤክስፒሪየንስ ነው ያሳለፍኩት። ቀጣይ ሂደትም አሁን ያው እንግዲህ 7 መጽሐፍ ቅዱስም ውስጥ አለ። በረሃቡ ልክ ደግሞ ፌሽታ አለ አይደለም? ከህይወት ሂደት ያ ነው። ከዚህ በኋላ ደግሞ እንደው በጣም ጥሩ ነገር እንደሚጠብቀኝ አውቃለሁ። ግን ባይሆንም አንዴም ወዳጠቀ እንደውም ቆየ ህይወት ፍልስፍና አልከኝ፣ ለሰውም ጥሩ ይረዳ ይሆናል። በጣሊያንኛ ፊሎሶፊ ነው ነገሩ፣ ግን ሲያሳምሩት አሞሬ ፋቲ ይላል። በእንግሊዘኛ አይ ላቭ ማይ ፌት፣ በአማርኛው ደስትኒ ወይም ደግሞ ህይወት የሚሰጠኝን ማንኛውንም ነገር በፍቅር እቀበለዋለሁ ነው። ያ ማለት የመጨረሻው ጥሩ ነገርም የመጨረሻው መጥፎ ነገርም ሳትለየው አይምሮህን ቀርጸኸው እኩል መቀበል ስትችል ያኔ ህይወትን አሸንፈሃል። ለምንም ነገር አትገዛም። እኔ አሁን እዛ ላይ ነኝ። ከዚህ በኋላ ጤናዬ ላይ ብቻ አትምጣብኝ። ከዛ ውጭ አሁን አደጋ ይድረስብኝ። ከዛ ውጭ ምንድነው? ከዛ ውጭ መታሰር ነው አይደለም? አይቼዋለሁ። የራሱ ህይወት አለው። የሚያስፈራ ነገር የለው። ሂደት ነው። እንትን እኮ ነው አለ አይደለ? ሚጥሚጣ አለ፣ አልጫ አለ፣ ጨው አለ፣ ሱካር አለ። ከለመድከው ካወቅከው ሁሉም ምግብ ነው። ሁሉ ነገር ሂደት ነው። ይመጣል፣ ይሄዳል፣ ያልፋል። ሁሉን አይቶ ማለፍ ለኔ በቃ አሁን እንደውም ሰው የሚፈራው የማይደፈረውን ነገር አይቻልፍ ያለው ሆምወርኬን ጨርሻለሁ። ህይወት ውስጥ የህይወትን እንዴት መቀበል እንዳለብን ህይወትን እንዴት ማየት እንዳለብን በፊት ያልኩት ያው አንዱ ያው ሁሌ ደፋር ሆኖ መኖር፣ ሁለተኛው ግን ህይወት መቼስ ደፋር ሆንም አልሆንም ምንም ሆንም ህይወት የሚያመጣብንን የምንቆጣጠረው ነገር የለም። ሰው አንድ ፍልስፍና ሳይሆን ብቻ አመለካከት ነው፣ አስተሳሰብ አሞሬ ፋቲ በጣሊያንኛ ፌትህን ማለት የመጣውን ነገር ሁሉ አሞሬ ማለት መውደድ ነው፣ መቀበል አይደለም። መቀበል አንድ ነገር ነው። ህይወት የምትወረውርብንን የምትሰጠንን የምታመጣውን ነገር ሁሉ በፍቅር መቀበል ማለት ነው። ይሄ ማለት መጀመሪያ ሲሰሙት ለመቀበልም ለመገንዘብም ትንሽ ግራ ይገባል። ለምን ሰው እንዴት ነው መጥፎ ነገር እሺ እንደምንም ችዬ ልቀበለው እችላለሁ፣ እንዴት ነው የምወደው? ትልቁ ፖይንት ኦልሬዲ መጥፎ ነገር ካልነው ልንወደው አንችልም።
መጥፎ ነገር ብለን የምናስባቸውን ነገሮች እንደገና እንመርምራቸው። ኦኬ መጥፎ ነገር ኦኬ ሞትን እንግዲህ መውደድ ከባድ ነገር ነው፣ ግን ሞት የተፈጥሮ ሂደት ነው። ኦኬ ለዘላለም እንኖራለን ብለን ካሰብን ችግር አለ። እሱ ሌላ ጊዜ ላወራው የምችለው የሰው ልጅ እድሜው የት ድረስ ሊሆን ይችላል ምን የሚለው ነገር አለ። እሱ እንዳለ ሆኖ ግን ዘላለም መኖር ይከብዳል፣ አይታሰብም። ስለዚህ ሞትን ለማይቀር ነገር ለምንድን ነው እንዲህ የምንፈራው? ሞትን መረዳት፣ ሁሉም እንደ ሃይማኖቱም እንዳመለካከቱም ስሞት ምንድነው የምሆነው ወሬም አልሆነው ሁሉን ነገር በጸጋ ተቀብሎ ይሄ የተፈጥሮ ሂደት ነው። ስለዚህ ገና ለገና ሞታለሁ ብዬ አልጨነቅም፣ አልፈራም፣ አላስብም፣ አልጠነቀቅም ማለት አይደለም። እንዳልኩት ለጤናዬ በጣም እጠነቀቃለሁ። መኖር ጥሩ ነው በጤና በሰላም። ግን በሌላ በኩል እንዳልኩት በጤናም በኩል የሚመጣ ነገር እንዲሁ ለመቀበል ይከብዳል። ከዛ ውጭ ግን ይሄ የኑሮ ነገሮች፣ የገንዘብ መምጣት መሄድ፣ የስራ በቃ የዚህ የዓለም ቁሳዊ ነገሮች መሳካት አለመሳካት ብዙም እኔ እውነቴን ነው። እሺ እንግዲህ ማዕከላዊ ታሰርኩ። መጀመሪያ የገባው ዕለት እየሳኩ ነው የተኛሁት። አልፈራሁትም። እንደውም አይቼ ሰምቼ የማላውቀው አይነት ነገር ውስጥ ገብቼ እያጣጣምኩት ነበር። እያየሁት በደንብ እያየሁት አዲስ ነገር፣ አዲስ ግንዛቤ፣ አይምሮ የሚቀይር ነገር አሳለፍኩኝ። 4 ወሩ ምንም አይቆጨኝም። እንደው በቃ እንዲህ ብለህ ያ ነገር እንዳልነበረ ማድረግ ብትችል ታረገዋለህ ወይ ብትሉኝ አላረገውም። በሰላም ወጥቻለሁ። ያ 4 ወር ግን አይምሮዬን በጣም አስፍቶታል። ብዙ ነገር አሳይቶኛል። ብዙ ወዳጆች እስር ቤት በቃ ብዙ ሰዎች ተዋውቄያለሁ። ስለዚህ አንዱ እንደው መጨረሻ መተው የምፈልገው እንደው ቢጠቅም ብዬ የማስበው ህይወትን የምናሸንፈው ህይወትን ባለመፍራት ህይወት የምትሰጠንን ሁሉ ለመቀበል ዝግጁ መሆን። ከኛ በኩል ኦፍ ኮርስ መጠንቀቅ ማድረግ ያለብንን ነገሮች ማድረግ አለብን። ህይወትን ማሸነፍ ግን ህይወትን አለመፍራት ነው። ይሄ 100% ሰው ስለሆንን የሚቻል ነገር ባይሆንም በአብዛኛው አመለካከታችንን ትንሽ ወደዚህ መቀየር ብንችል መናደድ የሚባል ነገር አይኖርም። መበሳጨት የሚባል ነገር አይኖርም። እውነቱን ለመናገር መጣላት የሚባል ነገር እኔ ከሰው ጋር ተጣልቻለሁ፣ አልጣላም። ለምን እዛ ደረጃ የሚያደርሰኝ ነገር ምንም ነገር የለም። መተው ይቻላል። ኦኬ አንድ ነገር በግድ ፈልገዋለሁ፣ አንድ ነገር በጣም ስንጓጓለት ለዛ ነገር ተገዛን ማለት ነው። እውነት ከታየ ደግሞ ምንም እንዲህ እዛ ደረጃ የእኛን ማንነት እስኪቀይር እስኪነካ ጤና እስኪነሳን ድረስ ልንፈልገው የሚገባ ነገር ሊኖር አይችልም፣ ሊኖርም አይገባም። ሰው የማያየው ትርጉም በቃ እንዴት ነው? በግለሰብ ደረጃ ኢኮኖሚውን የሚያነቃንቁ ነገሮች ሰርቻለሁ። ትልቁ ኩራቴ እሱ ነው። በግሌ እኮ ብር ቢሆን እኮ ነገርኩ አልመጣም እዚህ። ይህን ማለፉ ራሱ ለኔ እኮ በቃ የህይወት ጣሜ ነው። ነገርኩ። አሁን በቃ ዝም ብሎ አንዳንድ ነገር ዝም ብሎ ስታስታውሰው እንትን ትላለህ እንጂ እኔ አሁን ያለፈውን 2 ዓመት በምንም አልቀይረውም። እንዲህ አይነት ትምህርት አግኝቼ አላውቅም። ራሴን እንዲፈትሼ ማንነቴን አይቼ አላውቅም። አሁን በቃ ምንም ነገር የማይነካው ብረት ሆኜ እየወጣው ነው። አይምሮዬ ሰፍቶ ከመቼውም ጊዜ የበለጠ ከራሴ አልፎ በሀገር ደረጃ ለውጥ የሚያመጡ ስራዎች እየሰራሁ ነው። የህይወት ሂደት ነው ይሄ። ለኔ የሀገሪቷ ሁናቴ የኔ ከዚህ ጋር የማይጣጣም ግን ትክክለኛው ከሰለጠነው ዓለም ከቁንጮ ነው የመጣሁት። ግን እኔ ባስኬትቦል ነው የምጫወተው። ሰው እዚህ ሶከርም ባስኬትቦልም አንድ ላይ ነው የሚጫወተው፣ በእግሩም በእጁም ነው። እኔ ይገብተዋል። ያንን ደግሞ ልቀይር አልችልም። አሁንም በዚሁ ነው የምቀጥለው። ለምን ለምን ሆንኩኝ? ያው በቃ እየጠነከርኩ በሂደት አገር እኔም እዛ ውስጥ ከገባው ታዲያ እንዴት ነው አገር የሚቀየረው?
አትሊስት አንድ ሰው ምሳሌ መኖር አለበት በትልቁ። እና ደግሞ አሁን እንዳልኩ ቀጣይ ሂደቴ በጣም የተጠናከረ ነው። ይሄ ሂደት እኮ ነው። ይሄ ጨዋታው አላለቀም። አሁን ሜቢ ገና እንዴት ነው ፈርስት ሀፍ አለቀ የኔ ኢትዮጵያ ጉዞ። ፈርስት ሀፉን ዘግቼው ሁለተኛውን ሀፍ አሁን አይኔን ከፍቼ እየገባው ነው። ኦፍ ኮርስ ኦኬ፣ ሰው ሁሌ የራሱን ችግር ላይ ይችላል። ከኔም አልፎ ጥፋቶች ይጠፋሉ። ግን ይሄ በትልቁ ነገሮች ንቃለው። ገንዘብ ይሄን ያህል እንትን በቃ ልቅ ነኝ፣ ሰው አምናለው። እንደ እቺን ሀገር ማለት ያስተካክላት ነው። እሺ እንደኔ አይነቱ ሰው ጥሎ ከሄደ ለዚህ ነው ሰው ሁሉ በቃ ሁሉም ለምን እንግዲያውስ በቃ ጀልባ እየተሳፈርን አንሄድም? የህይወት ትርጉሙ ምን? ለኔ አንደኛ ነገር የምሰራውን አውቃለሁ። ልጆቼ በሙሉ አድገዋል ምናምን። እኔ ነኝ አሁን ለራሴ ምንም የምሰጋው። ቅድም እንዳልኩ እኔ አንበሳ ነኝ። ይሄም ነገር ቢሆን ውሎ አድሮ ልክ ያልሆነ ነገር ሚዛን ራሱ የሚደፋው ነገር ነው። እዚህ ጋር የነበረው ደፋው። አሁን ደግሞ ኢትዮጵያ ሰው ትፈልጋለች፣ አቅም ያላቸው ሰዎች ትፈልጋለች። እሺ እኛ ከሸሸን ማን ነው የሚገባው? ግዴታ አለብን። አትሊስት የኔ በግሌ ያ ይሰማኛል። አሁን ከመቼውም ጊዜ የበለጠ ብርቱ ነኝ፣ ለስራ ዝግጁ ነኝ፣ እንደ አገር ለማቅናት ዝግጁ ነኝ። እንደ ደግሞ ይቀናል አገር። መንግስት እኮ ለብቻው የሚሰራው ነገር የለም። ይመራል፣ ሜዳ ያመቻቻል። እኛ ከስር ያለው ስራ የሚሰራው ሰው እኮ ነው መንግስትንም የሚቀልበው ህዝብንም የሚቀልበው። ስራ ፈጣሪ ነው ታክስ የሚከፍለው አይደለም? ስራ ፈጣሪ ነው ደሞዝ የሚከፍለው። ደሞዝ የማይከፈል ስራ ፈጣሪ ብቻ ነው ሁሉንም ችሎ የሚኖር። ከላይ የሚቀጠቅጣል፣ ከታችም ችግር አለ። እኛ ከዚህ ጋር ወጣን ማለት እኮ ሀገር የለም። ማሰርቶ ምን ግብር ሊከፈል፣ ማሰርቶ ምን ደሞዝ ሊያገኝ። ወሳኝ ሚና አለ እዚህ ጋር፣ ግዴታ ነው። እኔ ደግሞ እንዳልኩ ደስ ይለኛል። ውጭ ሀገር ብሄድ ይደብረኛል። እኔ አሁን አሜሪካ ነገር ሄዶ መኖር እኮ ምንም የሚከለክለኛል። እዚህ ሀገር እኮ ስመጣ እኮ ሻንጣ ይዤ ነው የመጣሁት፣ የእስር ቤት ሻንጣ። ከለላ ቢሰጡኝም ትንሽ ፐርሰንት የሆነ ነገር ፈጥሮ እንደሚያስሩኝ ገብቶኛል። ካምፒንግ ስቶር አለ በጣም ትልቅ ቀበጥ፣ ምንድን ነው ይሄ ክር የሌለው ሱሬ፣ ክር የሌለው ጫማ፣ ጥርስ ብሩሽ መያዣ፣ ለክረምት ለበጋ ስንት ጊዜ እንደሚያስሩኝ አላውቅም። ሙሉ የሻንጣ የካምፒንግ ማለት ለእስር ቤት ያው ካምፒንግ ነው ራሱ ገዝቼ ይዤ ነው የመጣሁት። እዛ ቤተሰብ ምን ሁሉ እያለቀሰ ምን ለመሆን ነው የምትሄደው? ምን ጨነቀ? ነው ተደብቄም አልኖርም። የምፈራው የለም። እውነት ይዣለሁ። መታሰርም አልፈራም። የሆነ አቃይን ይዣለሁ። እንዴት ነው አሁን የሚሄደው? አሁንማ በቃ ፈተናውን አለፌ እንዴ አሁን የምሰራበት ስራ ነው። አሁንማ ጠንክሬያለሁ። ይሄ ምንድነው? ህይወት ፍልስፍና ምንድነው? ህይወት ፍልስፍናዎችን እያየናቸው ነው። ህይወት ሂደት ነው፣ ሄዶ ያልቃል። እኔ ለረጅም ጊዜ እንዳያልቅ ሌላ እቅድ አለኝ። ያው ይሄ ጤናዬን የምጠብቀው ምን ብለው ግን አንድ ቀን ያልቃል። እስከዛ ግን እያንዳንዷ ዕለት ህይወት ናት ለኔ። ያለፈው አልፏል፣ የሚቀጥለውን አላውቀውም። ስለ ገንዘብም አይደለም ስለምንም አይደለም። ውስጥ የሚነግረኝን ማድረግ የምፈልገውን አይምሮዬን በፖዚቲቭ መልኩ ወጥሮ የሚያሰራው የምታገለው የማሸንፈው የምሰራው ነገር መኖሩ ነው የሚያስደስተኝና በዚህ ደረጃ ኢትዮጵያ ለአሜሪካን ሀገር ሄጄ እንዲህ ትልቅ ስራ መስራት አልችልም። ብር ልሰራ እችላለሁ፣ ግን አገር አልለውጥም፣ የሰው ህይወት አልለውጥም። ብር እሰራለሁ ራሴ። በቃ ያን አልፌዋለሁ ድሮ። እኔ እኮ አሁን እንደ 63 ዓመቴ ነው። ብዙ ኖር ያለው አይቻለሁ፣ ደግሞ ብዙ ነገር አይቻለሁ። አሁን እኔ በቃ እያንዳንዷን ቀን አጣጥሞ የምፈልገውን ነገር እየሰራው ሙያዬን እውቀቴን አሁን ደግሞ ከመቼውም ጊዜ የበለጠ ልጠቀምበት እችላለሁ። ቦታዬ እዚህ ነው። እኔ ከዚህ ሄድኩ ማለት ላይክ በቃ ክደት ነው እሱ። ዋጋውን ከፍያለሁ። አሁን ጥሩ ጊዜ ሲመጣ እንዴት ነው የሚሄደው? አገሪቷ ኢኮኖሚው ኮማ ውስጥ ነው። ከሆነ ፖይንት በኋላ እኮ እግር እጅ ፓራላይዝ ይሆናል። ስንት ፋብሪካ ተዘግቷል ኦልሬዲ መልሶ የማይከፈት የስንት ሰው ቢዝነስ ወጥቷል ከስሮ። ሱቅ ያለውም ሰው ሬስቶራንትም እስከ መጨረሻው ላለመዝጋት ተበድሮ ምን ብሎ ይከፍልና ሲያቅተው ነው የሚዘጋው አይደለም? የፈለከው ነገር ብታር ከዛ በኋላ አይመለስም ይሄ ሰው። ቅድም እንዳልኩ ነው የእንቁራሪቷ ነገር ነው። ቀስ በቀስ እየሞትን ነው።
ሰው መድኃኒት አጥቶ እየሞተ ነው። ምንድን ነው የምትፈልገው ከዚህ በላይ? አገር እኮ ሲሪያም እኮ አልፈረሰችም። አገር እኮ ይቀጥላል። 1 ሚሊዮን ሰው እየሞተም አገር ይቀጥላል። መደንገጥ አለብን። ይሄ ቴሌኮማችን አየር መንገድ ሰው እኮ እንደ የራሱ ንብረት ይመስለዋል። ስለ አየር መንገድ እንደ የህዝብ ንብረት እኮ ባለቤት የሌለው ንብረት በአጋጣሚ ስልጣን ላይ ያሉ ሰዎች የሚጠቀሙበት ንብረት ማለት ነው። ህዝብ ምንም የማየው ነገር ህዝብ ተበዳይ ነው ሁሉም ላይ። ሁሉ ጊዜ ኢትዮጵያ አየር መንገድም ቢሆን ትኬት ቆርጠህ ትሄዳለህ እንጂ ከኢትዮጵያ አየር መንገድ የሚተርፍህ በግለሰብ ደረጃ እኔ ልንገርህ እንደ ኢትዮጵያ አየር መንገድ ሰብሲዳይዝ ነው። 3 ቢሊዮን ብር ብድር አለው በሀገሪቷ ክሬዲት የሚገዛው። እንደ ያ ብር ሌላ ቦታ ቢውል ኖሮ ስም ነገር ሊሰራ ይችላል። እስከማውቀው ነዳጅ ሰብሲዳይዝድ ናቸው። ሰራተኛ ደግሞ የውጭ ሀገሩን አይከፍሉ። ገብቶሃል? አንዴ ዩጋንዳ አንድ አፍሪካ ዋይድ ኤንተርፕራይዝ ኔትወርክ ምናምን ነገር ውስጥ ነበርኩኝ። ከሀገር ሀገር ኢኮኖሚ ነገር እናወራለን እንሄዳለን። አንዴ ዩጋንዳ ሄደን ትዝ ይለኛል ፕሬዚዳንት ሙሴቬኒ ጋር ነው የምናወራው። እንደዚሁ ስለ ፕራይቬታይዜሽን ምን ያኔ የማወራህ እኮ የዛሬ 15 ዓመት ነው ተነስቶ። እኔ የአፍሪካ ሀገራት እሱ ደግሞ እየቀለደ ነው እንደ እንትን ነው የሚያወራው። እኔ ያስቀኛል። የአፍሪካ መንግስታት ትላልቅ ታክሲ ኦፕሬት ማድረግ ይወዳሉ። አየር መንገድ ማለት እኮ ትልቅ ታክሲ ነው። ምንድን ነው እንዲህ ብርቅ የምታደርጉት? ኦፍ ኮርስ ቱሪዝም ይመጣል፣ ሎጂስቲክስ ምን እንዳለ ሆኖ የሚጠቅመው ነገር አለ። ግን በግል የማይሰራበት ምንም ምክንያት የለም። በተሻለ ሁናቴ መንግስት እዛ ላይ ሪሶርስ ኢንቨስት ሳያደርግ ቴሌ መንግስት ብሩን ሌላ ቦታ ኢንቨስት ማድረግ ይችላል። ሼር ስለሸጠ ገቢ ያጣል አይደለም። በቃ እንዴት ነው አጌንስት ፕራይቬታይዜሽን ጸረ ፕራይቬታይዜሽን ያሉት ክርክሩ በዝርዝር ጽሁፍ ላይ ሄጄባቸዋለሁ። ውሃ የሚቋጥር አንድ የለም። ሁሉም የሚያነሳው ፕራይቬታይዜሽኑ ሂደት ላይ በኋላ ቢዘረፍስ? ይሁን ሀገር እንዳለ የተዘረፈ አይደለ እንዴ? ይሄ የሚዘረፍ ማለት አይደለም። ተጠንቅቀህ አዲሱ አስተዳደር አካሄዶች እኮ አሉ። ግልጽ የሆነ አካሄድ አለ። ልክ ይሄ እኮ መኪና እኮ ገብተህ ስትነዳ ወደ ግራ መሄድ ስትፈልግ ፍሬቻ ማሳየት አለብህ እንደማለት ነው። መንዳት ለሚችል ሰው መንዳት የማይችል ሰው ነው ፍሬቻ። ይሄ ፕራይቬታይዜሽን ቢሆን እንዴት ይሰራ የሚለው በሙሉ ልክ እንደዚህ አይነት ተራ ጉዳይ ነው። ዓለም ላይ ካሉት መጨረሻ ሀገሮች ናቸው። የሁሉን የቱ ጋር የት እንደሚዘረፍ እንደሚሆን አይተናል። እውነተኛ መንግስት ከሆነ ያንን ዘጋግቶ ቶሎ ወደ ተግባር መግባት ነው እና ይሄ ዝም ብሎ በስሜት የሚነዳ ከግንዛቤ ባነስ የተነሳ አይሸጡ የሚለው ነገር በቃ ስሰማው ራሱ ያሳዝነኛል። ለዚህ ነው በፊትም ፕራይቬታይዜሽን ለምንድን ነው ቴሌ ብቻ 20 ቢሊዮን ያወጣል? ቴሌን ሩቡን ሽጠው ከዚህ የበለጠ ምን ዓላማ አለ? 5 ቢሊዮን ዶላር ያዝና ልቀቀው፣ ኢኮኖሚውን አፍታታው። በቃ ይሄ የመጀመሪያው እርምጃ ግማሽ በሽታውን ያክማል። አገር ይነቃነቃል። መንግስትም ይሄንን ገቢ ያያል፣ ግብር ይከፈልበታል። የሁሉ የሚሾልከው ነገር ሁሉ ነገር ተያይዞ በቃ ሚዛን መያዝ ይጀምራል። ከዛ በኋላ ደግሞ ውሎ አድሮ ኤክስፖርቱም ኤንካሬጅድ ይሆናል። ብር እንደ ልብ እንደሚወጣ እንደሚገባ ሲያውቅ ማንም ሰው ብሩን እዚህ ማውጣት ይተዋል። ፍርሃት የለም። ከዛ ቀጥሎ ግን ቅድም ያልኩት ፋይናንሻል ኢንፍራስትራክቸር የለንም። የውጭ ባንኮች ኦኬ ፋይናንሻል ኢንፍራስትራክቸር የአክሲዮን ገበያ ከሱ ጋር ተያይዞ የሚመጡ 3 4 5 6 አይነት የፋይናንስ ምንጮች አሉ። አሁን ያለን መንግስት ይዞት የነበረው በቃ የኛ ፋይናንሻል ሲስተም የኛ ባንኮች ናቸው። ልማት ባንክና ኮመርሻል ባንክ የሀገሪቱን ሀብት እኛ እየወሰንን ለልማት የሚውሉበትን ቦታ እና ሰው ናቸው። አይችሉም፣ አልቻሉም፣ አልሰራም። ገበያ መር ነው መሆን ያለበት። ይሄ ችግሩ ደግሞ የኛ ባንኪንግ ሴክተር ላይ የሂውመን ካፒታል ችግር አለ። ከቦርድ ጀምሮ ስራ አስኪያጆቹ ውድድር ምን እንደሆነ አያውቁም። በቃ የሰለጠነ ሰው ኃይል የለንም እዛ ላይ። ስለዚህ የውጭ ባንኮች የማይገቡበት ምንም ዓለም ላይ ከማን ጋር ተሰልፈናል መሰለህ? የውጭ ባንኮች የሌላቸው ሀገሮች ኖርት ኮሪያ፣ ጎረቤቶቻችን ኤርትራ፣ ትንሿ ጅቡቲ መቆጣጠር አቃተን እኮ ነው ያለው። ጅቡቲ፣ ሳውት ሱዳን፣ ሶማሊያ የውጭ ባንክ ይፈነጫል፣ ችግር የለም። እኛ ግን ከልክለናል። የውጭ ኢንሹራንስ እንደዛ
ዝርዝሩ ሳልገባ በቃ እነዚህ ነጥቦች በቂ ናቸው። ዓለም በሙሉ ተሰልፎ ወደ ቀኝ እየሄደ እኛ ልዩ ነን እኛ ልክ ነን ብለን ቻይና ማንም ኮፒ የምናደርጋቸው በሙሉ ፋይናንሻል ኢንፍራስትራክቸር አለ። ኤኒዌይ ሪፎርሞች መደረግ ያለባቸው የኢኮኖሚ ስትራክቸራል ትራንስፎርሜሽን ለምን አልመጣም? ኢንዱስትሪ ለምን አላደገም? የግብርና ፕሮዳክቲቪቲ ለምን አያድግም? ሰርቪስ ሴክተሩ ላይ ምን ጨምረን መስራት አለብን? ኤክስፖርት የት ምን አይነት ኢንዱስትሪ ፓርኮች ልክ ነው አሁን ያሉን አይነት ምን አይነት ኢንዱስትሪ ፓርክ ነው? ሜቢ ከትንሾቹ ነው መጀመር ያለብን። ውጭ ሀገር ይሄ ነው ሲጀመር እኮ ትናንሽ ኢንዱስትሪ ኦኬ፣ ትልቁም ይሰራል። ግን አገር ውስጥ ኢንቨስተሮች ምን በቃ እኔ አሁን ወደ አንድ አካባቢ እንደዚች አይነት ትንሽ ኢንዱስትሪ ፓርክ 500 1000 2000 ሜትር ካሬ አሁን አዲስ አበባ እኮ ብታይ መርካቶ ምን በየቦታው ጫማ፣ ጨርቅ ምን በቃ የማታምነው ቦታ እንደ ፋብሪካ እያደረጉ ይሰራሉ። ለምንድን ነው ለነሱ ኢንዱስትሪ ፓርክ የማይሰራው? እነሱ ናቸው በብዛት ስራ መፍጠር የሚችሉት። ሂደቱ እንደሚሰራ ምንም በቃ ያየነው ነው። ሳይንሱም ይሆናል የሚለው ነው። በተግባር ደግሞ ተመሳሳይ ቅርብ ግብጽ ያደረገችው ነገር ነው። እኛ የሚጎለን ምንድን ነው እንዳልኩት $4 ቢሊዮን ሜቢ 2 ተከታዩ ላይ ግን እሱም አይመስለኝም። ከዛ እነዚህ አብሮ የሚሄዱት ፖሊሲ ሪፎርሞች። ይሄ ማለት አሁን ለምንድን ነው የማናረገው? ኦኬ ሜቢ አልታሰበም ሊሆን ይችላል፣ አይችልም፣ ጥናት ሊፈልግ ነው። ከልማታዊ መንግስት አመለካከት ጋር ይጋጫል ወይ ነው? ለምን ያው ሌሎቹ የሰለጠኑት ልማታዊ መንግስቶች በሙሉ ያው ኤክስቼንጅ ሬታቸው ትንሽ ማኔጅ ይደረጋል፣ ፍሎት ቢደረግም ግን እንደዛ ይደረጋል። የመንግስት ልማት ድርጅቶች እንዳልኩህ ከዛም በላይ ብር መውሰድ እንችላለን። ብዙ ስለ ፕራይቬታይዜሽን ያው አናውንስ ከተደረገም በኋላ ብዙ ነገር ሰማለው። ራሱን የቻለ ሰፊ ቶፒክ ነው። ግን መሰረታዊ ነገሩ ዓለም በሙሉ የሄደበት ልማታዊ መንግስቶችም ቻይና፣ ቪየትናምም ሁሉም ጠንክረው የሄዱበት ሂደት ነው ፕራይቬታይዜሽን። ለገንዘቡ ብቻም አይደለም፣ ከገንዘቡ የበለጠ ኢኮኖሚ ውስጥ የመንግስትና የግል ሴክተሩን ሚና ባላንስ በጣም ያደርጋል። ተወዳዳሪነት በቃ ብዙ ነገር ያመጣል። አብሶ ቴሌኮም ላይ ኢትዮጵያ አፍሪካ ውስጥ ካሉት ሀገራት ቴሌኮሙ መስጠት የሚገባውን አገልግሎት ባለ መስጠቱ በሚፈለገው ደረጃ ባለመሆኑ የሀገሪቷን ኢኮኖሚ ወደ ኋላ ከሚጎትቱ 5 አገሮችና ቴሌኮሞች አንዷ ነን። እኛ ሀገር አሁን የሚታዩን ክፍተቶች፣ አንድ ቴክኖሎጂ፣ ዓለም ወደ ዲጂታል ዓለም ሄዷል። አምልጦን እየሄደ ነው። ይህንን ዓለም ጆይን ማድረግ ብንችል የእኛን እድገት በጣም ልናፋጥነው፣ ስራ ፈጠራውንም በለው፣ የኢኮኖሚውን ሞደርናይዜሽን በለው፣ ኤፊሽንሲ በለው፣ ቫልዩ ክሪኤሽን በለው፣ ብቻ እዚህ ጋር ትልቅ ክፍተት አለን። ኢትስ ላይክ አሁን ውጭ ሀገር ማብራት ተፈጥሮ ሰው ሁሉ ማብራት እያስገባ እኛ ማብራት የለንም እንደማለት ነው። እሱ እዛ ኤሪያ ላይ የያዝኩት ስራ አለ። ሁለተኛው ኤሪያ ደግሞ ፋይናንሻል ሴክተር ነው። አሁንም በቃ አንዱ ወሳኝ ምሰሶ የለንም። ስለዚህ ቴክኖሎጂን በተመለከተ አሊባባ የቻይናው ትልቅ ግዙፍ ዓለም ላይ 7ኛው ግዙፍ ኩባንያ ነው አሊባባ። ቫልዩአቸው ማለት ማርኬት ካፒታላይዜሽናቸው ወደ $500 ቢሊዮን ነው። የኢትዮጵያ ጂዲፒ እኮ $85 ቢሊዮን ነው። ዓለም ላይ 7ኛው ትልቅ ኩባንያ ነው። ቴክኖሎጂ ላይ አሁን የምልህ ዲጂታል ትራንስፎርሜሽን ዓለምን እየመሩ ነው። ከነሱ ጋር ከ2 ሳምንት በፊት ውል ተፈራርም ያለው ደሆል የነሱ ፐብሊክ ክላውድ ፕላትፎርም የሚሉት አለ። አሁን ያለውን ሌተስት ሶፍትዌር፣ አርቲፊሻል ኢንቴሊጀንስ፣ ሃርድዌር መጠቀም ብትፈልግ አሁን እያንዳንዱ ባንክ ወር እያንዳንዱ የመንግስት መስሪያ ቤት ወር እያንዳንዱ ትልቅ ድርጅት የራሱን መግዛት ቢፈልግ $1 ሚሊዮን $2 ሚሊዮን
እሱንም ከፍሎ በቃ ከአሜሪካን ሀገር ከአማዞን ኦር ማይክሮሶፍት ኦር ሳምዋን $100,000 እየከፈለ በውጭ ምንዛሬ ሊጠቀም ይችላል። ግን አንጠቀምም። ለምን? በቃ በትልቅ ብር ነው። ከነሱ ጋር የተፈራረምነው እንዳለ የነሱን ክላውድ ፕላትፎርም ኢትዮጵያ ላይ መጥቶ ኢንስቶል ለማድረግ ከዛ በኋላ ለመንግስትም ለግልም ሴክተር ያንን ፕሮቫይድ እናደርጋለን። በሚፈልጉት ልክ ኢንቨስትመንት ሳይኖር እንደ ክራይ እናከራያቸዋለን። ይሄን ሁሉ ዋናውን ኢንቨስትመንት እዚህ ጋር ግን እንደዚህ ትልቅ ስራ ትልቅ እንቅስቃሴ አንተ ሰብስበህ ጠቅልለህ ልትሰራ አትችልም። ሁሉም ላይ ፓርትነር ቲም ምናምን አርገህ በር እየከፈትክ እቅድ እየዘረጋህ ፋይናንሱን ምኑም እያመቻቸህ የሚሰራ ቲም ያስፈልግሃል። ችግሩ እዚህ ጋር በቃ ከስራውም የሉም፣ ከዘረፋው ላይ ብርቱ ናቸው። ከዛ ጭራሽ ትንሽ ደግሞ እንደው አንተንም ሊበሉህ ይፈልጋሉ።